ሴቶች ማሰብ አለብን። እኛንን ማህፀን ያለን እኛ ማህፀን ውስጥ ነው ልጅ የሚቀረው። ሁልጊዜ ማሰብ አለብን። የኛ ህይወት ነው ወደ ኋላ የሚቀረው። ልጁ እኛ እጅ ላይ ነው የሚቀረው። ምንድነው ማበላው ሲመጣ ሁሌ እድሜ ልካችንን እየዞርን ወንድን በመውቀስ በየሚዲያው እየዞርን ወንዶችን በመውቀስና በማልቀስ የምናመጣው ለውጥ የለም። ለውጥ የምናመጣው ራሳችን ላይ ስንሰራ ነው። ሴቶች ብልጥ ስንሆን ሰርተን ገንዘብ ከያዝን በኋላ ገንዘብ ያላት ሴት ሶሻል ሚዲያ ላይ ወጣ ስታለቅስ አይታችሁ ታውቃላችሁ? ባል ጥሎኝ ሄደ ብላ፣ ወንድ ጥሎኝ ሄደ ብላ። እስቲ እርቅ ማዕድ ላይ ያለውን የ10 ዓመት ታሪኮችን ወደ 600 ምናምን የሴቶች ታሪክ አለ ዩቲዩብ ቻናል ላይ ሳሚ ስቱዲዮ ብላችሁ ብትገቡ እንዳለ ሴቱ ልጅ ይዞ የሚያለቅስ ነው ያለው። 3 ልጅ 2 ልጅ ጥሎብኝ ሄደ፣ ባሌ ጥሎኝ ሄደ እያሉ ልጅ ይዘው ልጅ ታቅፈው ነው እናቶች እየወጡ ሚዲያ ላይ የወተት ዳይፐር የሚለምኑት። ያላት ሴት ወጣ ሚዲያ ላይ ወንድ ጥሎኝ ሄደ ብላ ስታለቅስ ሰምታችሁ ታውቃላችሁ? ስራ ያላት ገቢ ያላት ሴት ኔቨር። ለምን ሄደ ጥርግ ይበል ትዝም አይላት? ለምን ኦሬዲ ልጇን የምታበላበት የምታጠጣበት የምታስተምርበት ነገር ስላላት። ስለዚህ ወደ መፍትሄው ነው መሄድ ያለብን። አርቃችሁ አስቡ። ከምትሰሙት እያንዳንዱ ታሪክ ተማሩ። ታጥቦ ጭቃ እንሁን። ሁልጊዜ አንድ አይነት መቼ